እሺ 21ኛ ጥያቄ ባለፈው ጠይቄያችሁ ነበር የተወሰናችሁ ልጆች መልሳችሁልኛል። which on the following is primary source of historians? primary source ነው የተጠየቅነው። primary source ለሂስቶሪያን የሆነ የትኛው ነው የሚለን። ያው በዋናነት ፕራይመሪ ሶርስ የሚባሉት እና ሰከንደሪ ሶርስ የሚባል ሁለት አይነት ሶርስ አለ። በተጨማሪ እንደ ሶስተኛ የሚያገለግለው ኦራል ሶርስ ነው። እነዚህ ኦራል ሶርስ የምንላቸው በሁለቱም በፕራይመሪም በሰከንደሪም ሊያገለግሉ ይችላሉ። በት ፕራይመሪ ሶርስ እና ሰከንደሪ ሶርስ የሚባሉት ሜን ዲፈረንሳቸው ምንድነው የሚለውን ስናይ ፕራይመሪ ሶርስ የምንለው ፈርስት ሃንድ የምንለው ነው። ኮንቴምፖራሪ አካውንት ክሬትድ ዲዩሪንግ the time under studying ነው። በምናጠናበት ፔሪድ ላይ ቀጥታ የሚገናኝ ዳይሬክት ሪሌሽንሺፕ ዊዝ the event ነው። ቀጥታ የሚገናኘው ነው። እነዚህ ሪሌብል በመባል ይጠራሉ። ሰከንደሪ ሶርስ የሚባሉት ግን አናላይዝ የተደረጉ ኢንተርፕሬት የተደረጉ የሚባል ነገር ያለባቸው ናቸው፣ ወይም ድጋሚ የተመሰረቱ ናቸው። እነዚህ ደግሞ አንሪሌብል በመባል ይጠራሉ ማለት ነው። እነዚህ ቀጥታ ለምሳሌ ስንወስድ ዋና ኤግዛምፕሎችን ስንወስድ ፕራይመሪ ሶርስ የምንላቸው እንደነ ዲያሪ፣ ሌተርስ፣ ፎቶግራፍ፣ ራው ዳታ፣ ስፒች፣ አርቲክል፣ እንደዚህ ህንፃዎች፣ ቴምፕልስ፣ ቶምፕ የምንላቸው አጠቃላይ ኢንስክሪፕሽን የምንላቸው እነዚህ በአጠቃላይ የፕራይመሪ ሶርስ ነው። ሰከንደሪ ሶርስ ደግሞ የምንላቸው በዋናነት ሂስቶሪ ቴክስት ቡክ፣ ባዮግራፊስ በተለይ ጆርናል አርቲክሎች ድጋሚ አንቀጾች እያጣቀሱ ስለሚጽፉ ዶክመንተሪዎች ሲሰሩ እነዚህ ሰከንደሪ ናቸው። ከነዚህ ውስጥ የትኛው ነው ፕራይመሪ ሶርስ ተብሎ የሚመደበው ይላል። ሂስትሪ ቡክስ ይሄ ሰከንደሪ ሶርስ ነው የሚሆነው። ኦራል ትራዲሽን ሁለት አይነት ነው አክቹአሊ፣ ግን ትራዲሽን ኦራል ሶርስ በሁለት ያገለግላል። እዚች ጋር ግን ትራዲሽን ነው። ትራዲሽን ደግሞ ከትውልድ ወደ ትውልድ በአፍ የሚተላለፍ ታሪክ ነው የሚይዘው። ኖቭልስ አይሆንም፣ ፍጹም አይሆንም። ይሄ ሶርስም ሊሆን አይችልም። ሜቢ ሪሌትድ የሆኑ ሶርሶች ሊሰጧችሁ ይችላል እንጂ መልሳችን የሚሆነው ይሄ አይ ዊትነስ አካውንት የሚባል ነው። ዲ ብላችሁ የመለሳችሁ ልጆች ትክክል ናቸው። አይ ዊትነስ ማለት በአይን የተመለከተ ሰው ማለት ነው። መልሳችን ዲ ይሆናል። 22ኛ in which of the following pairs of archaeological sites in Ethiopia did specifically come across hominid remains homo? እዚች ጋር የሚለን ሳይት ነው አይደል የሚጠይቀን። ምን አይነት ሳይት? አርኪኦሎጂካል ሳይት የሚባለውን ነገር ነው የሚጠይቀን። ኢትዮጵያ ውስጥ ካለ አርኪኦሎጂካል ሳይት ውስጥ የሆሚኒዶች መገኛ የሆነው ወይም ሆሞ ሃቢለስ፣ ሆሞ ኢሬክተስ እና ሆሞ ሳፒያንስ ስለሚባሉት መገኛቸው የት ነው የሚለው ጥያቄ። ኤግዛክትሊ የተገኙት የት ነው በኢትዮጵያ ነው የሚለው። ኤ አዋሽ ፔርስ ነው የሚለው አይደል? ሁለት ጥንድ ማለት ነው። ሁለት ናቸው ምርጫዎቹ። ኤ አዋሽ ኤንድ ኦሞ ቫሊ፣ ቢ መልካ ኩንቱሬ ኤንድ አክሱም ቫሊ፣ ሲ አክሱም ኤንድ አዋሽ ቫሊ፣ ዲ አክሱም ኤንድ አዋሽ ቫሊ ይላል። አክሱም ኤንድ አዋሽ ቫሊ፣ አክሱም ኤንድ አዋሽ ቫሊ ነው የሚለው። የሁለቱ ልዩነቱ ይችኛዋ ኤክስ ነው፣ ይችኛዋ ደግሞ ኤኬ ናት። ልዩነቱ ለማሳሳት በሚል ያመጣ ይመስላል። የትኛው ይመስላችኋል? ይህኛውን ለመለየት በቀላሉ እናንተ ልታውቋቸው የሚገባ ነገር እነዚህ አክሱም የሚባሉት ወይም አክሱም ሐውልት ያለበት አካባቢ ትግራይ ውስጥ እዚህ ጋር አክሱም አለ፣ እዚህ ጋር አክሱም አለ። እነዚህ ቦታ በምንድን ነው የሚታወቁት? በሐውልቶች ነው አይደል? በዋናነት የሚታወቁት ሐውልቶች ያሉበት አካባቢ ነው። ህንፃዎች፣ ፍርስራሾች ያሉበት የስልጣኔ መገኛ ናቸው ተብሎ የሚጠራ ቦታ ነው እነዚህ። አክሱም የሆሚኒድ መገኛ አይደለም፣ የአርኪኦሎጂካል መገኛ ሳይት ነው። አክቹአሊ ሳይት ነው፣ ግን ከቢልዲንግ ከምናምን ጋር የተያያዘ ነገሮች የሚገኙባቸው ናቸው። ስለዚህ ሶስቱም አክሱም የሚል ነገር ስላለው ይሄ ነገር ፌር ያደርግባቸዋል። ስለዚህ መልሳችሁ አዋሽ እና ኦሞ ቫሊ አካባቢ ናቸው። እንደነ ሉሲም የተገኙበት አካባቢ አፋር አካባቢ ማለት ነው። አዋሽ እና የኦሞ ወንዝ ተፋሰስ አካባቢ የሚገኙ እንደነ መልካ ኩንቱሬ ያሉት አካባቢ እንደማለት ነው። እነዚህ መልሳችን ኤ ይሆናል ማለት ነው።
23ኛ ጥያቄ which of the following early states in the Horn of Africa found in ancient Egyptian documents? Which of the following early state in the Horn of Africa is found in the Egyptian documents? ከነዚህ ውስጥ በኢጂፕሽያን ዶክመንት የተገኙት የኤርሊ ስቴቶች መካከል የትኛው ነው የሚጠቀሰው ነው የሚለው። ይሄ ኤርሊ ስቴት የሚባሉት ፕሪአክሱማይት ስቴት ብላችሁ የተማራችሁት ማለት ነው። ሆርን ኦፍ አፍሪካ ላይ ፕሪአክሱማይት ስቴት ተብለው ከሚጠሩት ውስጥ አረቢያት ይሄ ግብፃውያን ዶክመንት ላይ የተገኘ ምንም አይነት ማስረጃ የለም። ስለዚህ መልሳችን ኤ አይሆንም። ቢ ዳማት ይላል። ዳማት ደግሞ ከግብፃውያን ጋር አይደለም የሚገናኘው አይደል? ዳማት ስትማሩ ከሳውዝ አረቢያ ጋር እንደሚገናኙ ለዚህም ማሳያ የሚሆነው ነገስታቶቹ ተመሳሳይ ሙቃሪ የሚባል ታይትል ይጠቀሙ እንደነበረ፣ የእርሻ ስርዓታቸው ደግሞ ቀጥታ ከሳውዝ አረቢያ ጋር ተመሳሳይ እደ ጥበባቸው ተመሳሳይ እንደሆነ ተምራቸዋል። ስለዚህ ይሄኛው ከሳውዝ አረቢያ ነው እንጂ ከግብጽ ጋር አይሆንም። ሲ ፑንት ይሄ ነው አይደል የሚሆነው መልሳችን ይሆናል። ምክንያቱም ለምን ከተባለ ከግብጽ አንሸንት ኢጂፕሽያን ጋር በንግድ ይተሳሰር የነበረና በግብፃውያን ዶክመንት አንድ ላይ መረጃው የተገኘው ፑንት ላይ ነው። በተለይ በንግድ ይተሳሰሩ የነበሩት during the period of Queen Hatshepsut የምትባለዋ የግብጽ ንግስት ኤክስፔዲሽን ታደርግ እንደነበረና ከኢትዮጵያ ጋር ከፑንት ጋር ግንኙነት እንደምታደርግ ብዙ መረጃዎች አሉ። እንደነ ማይሬ፣ ፍራንክንስታይንስ፣ ኢቦይ፣ ጎልድ የሚባሉ ነገሮችን እርስ በርሳቸው በስጦታና በንግድ ይተሳሰሩ እንደነበረ ብዙ መረጃዎች አሉ። ዲላ ያለው ዛጉዌ ነው የሚለው። ዛጉዌ አይሆንም አይደል? ይሄ ኤርሊ ሳይሆን በኋላ ላይ ከአክሱም በኋላ የመጣ ኪንግደም ነው ይሄኛው። ከአክሱም በኋላ ስፔሻሊ ወደ ሜዲቫል ኢትዮጵያን ሂስትሪ የሚያመራ ቶፒክ ነው ይሄኛው። መልሳችን የሚሆነው ፑንት ይሆናል ማለት ነው። 24ኛ ጥያቄ what is the origin of ancient Chinese civilization? የቻይና ስልጣኔ መመስረቻ ወይም ኦሪጂኑ የት ነው ያለው መነሻው ነው የሚለው። እዚች ጋር ግራ ላይ ያጋባችሁ ይገባል። አክቹአሊ ሶስቱም ወንዞች ቻይና ውስጥ ነው የሚገኙት ኤክሰፕት ይችኛዋ ጢግሪስ የምትባለው የምትገኘው የሜሶፖታሚያን ስልጣኔ ሪቫይቭ ያደረጉት የአንሸንት ሪቨሮች ውስጥ አንዷ ናት። ይችኛዋ ለሜሶፖታሚያ ነው የምትሆነው እንጂ ለቻይኒስ አይሆንም። ቻይና ላይ የምታገኟቸው የሎ ሪቨርስ፣ ሁዋንግሆ ቫሊ እና ያንግትዝ የሚባሉ ቫሊዎች ናቸው። እነዚህ አክቹአሊ የሎ ሪቨር እና ሁዋንግሆ የሚባሉ ቫሊዎች ተመሳሳይ የሚያደርጋቸው ነገር አለ። ተመሳሳይ ስፔስ ነው ኦሪጂን የሚያደርጉት። ግን መጽሐፋችሁ ላይ የአንሸንት የቻይና ስልጣኔ ተጀመረ ተብሎ የሚጠራው በሁዋንግሆ ቫሊ ነው። ስለዚህ መልሳችን ቢ ይሆናል። ያንግትዝ የሚባሉት በኒዮላይቲክ ጊዜ የነበረ ይሄ ኤርሊ ናይሎቲክ ሪቮሉሽን አካባቢ የነበረ ወንዝ ነው፣ ቫሊ ነው። መነሻቸው ከዛ አካባቢ ነበር ይባላል። ግን ያን ያህል መረጃ የለም። በዋናነት ይችኛዋ መልሳችን ትሆናለች። የሎ ሪቨር እና ሁዋንግሂ ነው የሚለው መጽሐፋችሁ። እዚህኛው ላይ ተመሳሳይ ናቸው። ግን የሎ ሪቨር ስፔሲፊክ የሆነ ፕሌስ ሳይሆን በጣም ረዥሙን ነው የሚያነሳልን። በዚህ ምክንያት መልሳችን ቢ ይሆናል ማለት ነው። 25ኛ which of the following achievement did ancient civilization of Egypt, Mesopotamia and China were in a ኮመን የሚያደርጋቸው እነዚህ ሶስቱ ግብፃውያን፣ ሜሶፖታሚያውያን እና ቻይናውያን ምንድነው ተመሳሳይ የሚያደርጋቸው ነገር ነው የሚለው ጥያቄው። ኤ ሴል ባይ ሪሊጂየስ ሊደርስ ይሄ ይሆናል። ይሄኛው አይሆንም። ቢ ኮንስትራክሽን ኦፍ ሂውጅ ቶምብስ። ሂውጅ ቶምብ አክቹአሊ አእምሯችን ላይ የሚመጣው የመጀመሪያው ነገር ግብጽ ላይ እንደነ ፒራሚድ ያሉት እንደ ጊዛ አካባቢ ያሉ ቦታዎች ናቸው። ሜሶፖታሚያ ደግሞ የራሳቸው ሲቲ ስቴትስ የሚባሉ አሉ። እነዚህ ትንንሽ ለግብርና የሚሆናቸው ግንባታዎችን ይገነቡ ነበር። ቻይና ግሬት ዋል የሚባለው the first empire የሚባለውንም
ቢውልድ አድርገዋል። ግን ቶምፕ ነው ጥያቄው የሚለው እዚች ጋር ተመሳሳይ ቶምፕ የላቸውም ሁላቸውም ማለት ነው። ሲ ላይ ያለው ዴቨሎፕመንት ኦፍ ራይቲንግ ሲስተም ይሄ መልሳችን ይሆናል። ሲ ምን አይነት ተመሳሳይ ራይቲንግ ሲስተም አላቸው? ተመሳሳይ ራይቲንግ ሲስተም ሳይሆን ተመሳሳይ የራይቲንግ ሲስተም ለየሀገራቸው ዴቨሎፕ አድርገዋል ወይም አቺቭ ማድረግ ችለዋል። ለምሳሌ ማንሳት ቢቻል ግብፃውያን የራሳቸው የሆነ ራይቲንግ ሲስተም ኦፍ ፒክቶሪያል ሲምቦልን ክሬት አድርገዋል። ይሄም ሄሮግራፊ ተብሎ ይጠራል። ሜሶፖታሚያ ደግሞ የራሱ የሆነ ራይቲንግ ሲስተም ክሬት አድርጋለች። እሱ ደግሞ ኩኒፎርም ይባላል። ኤርሊየስት ከሚባሉት ውስጥ ማለት ነው። ፎርም ኦፍ ራይቲንግ ነው ይሄ ራሱ። ሶስተኛ ላይ ቻይና የምትባለው አንሸንት ሲቪላይዜሽን ደግሞ አቺቭ ያደረገችው በጣም ትልቅ የሚባል ኦራክል ቦን ስክሪፕት ተብሎ የሚጠራው የራይቲንግ ሲስተምን ዲስከቨር ማድረግ ችላለች። ስለዚህ ዲ ፎርሚንግ ፒስፉል ሪሌሽን ዊዝ ኔቦርስ ይላል። ከኔቦርሳቸው ሁሌም በግጭት ነው። ለምሳሌ ግብፅን ስታነሱ ከኑቢያ ወይም ከኩሽ ኢምፓየር ጋር በኋላ ሜሮይ ተብላ ከምትጠራው ጋር በየጊዜው ነበር ፋይት የሚያደርጉት። ሜሶፖታሚያም አዳዲስ ኪንግደሞች ኢምፓየሮች ሲመጡባት ሁሌም እንደነ ባቢሎኒያ እንደነ ፐርሺያን ስናነሳ ሁሌም ግጭት ነበር። ቻይናም በተመሳሳይ በህንድ በኩል የሚሉ ኢንዶ አሪያንስ ተብለው የሚጠሩት ወደ ቻይና ኤክስፓንስ ያደረጉ ሰው ፒስፉል በሆነ መንገድ አይደለም። ስለዚህ መልሳችን ኮመን የሚያደርጋቸው ራይቲንግ ሲስተም ዴቨሎፕ ማድረጋቸው ነው። 26ኛ ጥያቄ ላይ ደርሰናል። which of the following is true about Christianity in አክሱም? አክሱም ላይ ስለ ክርስትና እምነት ትክክል የሆነ የትኛው ነው? ትሩ ነው የሚለው it suffered a lot of attack and persecution by the states። ይሄ ይሆናል? ይሄ በፍጹም ሊሆን አይችልም። ምክንያቱም እዚች ጋር ሰፈር ነው ስቃይ ነው አይደል የሚለው ስቃይ በየጊዜው አታክ ይደርስባቸው ነበረ። በማን? በስቴቱ ማን ነው? ኪንግ ወይም ኪንግ የምንለው ነው። የክርስትና እምነት በአክሱም ሲገባ ስቴቱ ነው ቀድሞ የተቀበለው፣ ኢምፔሪየሩ ማለት ነው። ንጉስ ኢዛና ነው የተቀበለው። ሲቀበል ማህበረሰቦች አይሰቃዩም። የሚሰቃዩት መች ነው? ከማህበረሰብ ሲቀበል ነው። ንጉሱ እንዴት ደፈራችሁ ሊል ይችላል፣ ግን እሱ ተቀብሎት ፈርዘር እንዲስፋፋ ነው የሚያደርገው እንጂ ፐርሲኩዌሽን ስቃይ ወይም የሆነ ጥቃት ምናምን እንዲደርስባቸው አያደርግም። ስለዚህ ይሄኛው መልሳችን ሊሆን አይችልም ማለት ነው። ቢ it spread rapidly after it became state religion። state religion ከሆነ በኋላ በጣም በፍጥነት ነው የተስፋፋው ወደ ሌላ አካባቢ፣ በጣም በፍጥነት ማለት ነው ተስፋፍቷል ነው የሚለን። ስለዚህ መልሳችን ትክክል ነው። it leads a weakening of the power of the kings። a power of the king እንዲዳከም አላደረገውም። ንጉሱ እንደውም በጣም የሆነ ወይም እርስ በርስ በጣም የተጣመረ ግንኙነት ኖሯቸው ልክ ስቴቱ እየተስፋፋ ሲሄድ ሃይማኖቱም እየተስፋፋ የሄደበት ሁኔታዎች ናቸው ያሉት እንጂ ንጉሱን የሚያዳክም ምንም አይነት ነገሮች አልታዩበትም። it was introduced by Egyptian missionaries and monks። በግብፃውያን ሚሽነሪ እና ሞንኮች ናቸው ወደ ክርስትና እምነት ወደ ኢትዮጵያ የገባው ነው የሚለው አይደል? ይሄኛው ይሆናል? አይሆንም። ከግብፃውያን ይመጡ የነበሩት ጳጳሳቶቹ ፖፕ የሚባሉት ነበሩ እንጂ ለመጀመሪያ ጊዜ ወደዚህ ወደ አክሱም ኪንግደም ክርስትና እምነት ያስገቡት ግብፃውያን አይደሉም። ለዚህ ማሳያ የሚሆነው ለመጀመሪያ ጊዜ ንጉስ ኢዛናን ያጠመቀው ወይም ባፕታይዝድ አድርጎ ወደ ክርስትና እምነት የቀየረው ማን ነው? ፍሪሚናጦስ ነው አይደል? ፍሪሚናጦስ ደግሞ ምናዊ ነው? በቀላሉ ሲሪያዊ ነው ወይም ሶሪያዊ ነው። ከዛ በኋላ እምነቱን ራሱ ያስፋፉት ግብፃውያን አይደሉም፣ ሞንኮች ናቸው። በኋላ ላይ የሚመጡ ሞንኮች አሉ 9ኛው ሴንቸሪ ከ5ኛው እስከ 9ኛው ሴንቸሪ ገዳማት የሰሩት ሚሽነሪዎቹ ማለት ነው። እነሱ ራሱ ኢንትሮዲዩስ ሳይሆን ያስፋፉት ናቸው። ስለዚህ መልሳችን ትክክል ሆኖ እያገኘ ነው ቢ ይሆናል ማለት ነው። 27ኛ ጥያቄ which of the following practice did Islam inherit from pre-Islamic Arab community? so እዚች ጋር የሚጠይቀን ምንድነው የእስላሞች ወይም የእስልምና እምነት ፕራክቲስ ሆኖ
እስልምና እምነት አረብ ኮሚኒቲ ላይ ከመስፋፋቱ በፊት የነበረ በኋላም እስልምናን ከተቀበሉ በኋላም ደግሞ ያስቀጠሉት የወረሱት እንደማለት ነው። እስልምና ከመቀበላቸው በፊት እና በኋላም የቀጠለው ፕራክቲስ የትኛው ነው የሚለው ጥያቄው። የትኛው ነው የቀጠለው? ፒስፉል ሪሌሽን ዊዝ ኔይበርስ ይሄ ይሆናል? ይሄ አይሆንም በፍጹም። ምክንያቱም ከሪሌሽንሺፓቸው በተለይ ከጎረቤት ሀገራቶች ጋር ሰላም የሚባል ነገር የለም። በየጊዜው ጦርነቶች ይበዙ ነበር። የኢትኒክ ወይም ይሄ ዘር የብሔር ጦርነቶች ከዛም በፊት ነበሩ። በኋላ ላይም የተወሰነ በሃይማኖትም አንድ ለማድረግ ተሞክሮ ነበር። ነገር ግን አልሆነም። በኋላ ላይ እንደውም ሻይትና ሺያ ተብለው ሱኒ የሚባሉትና ሺያ ተብለው የሚጠሩት ሙስሊም ኮሚኒቲዎች ክሬት ሆነዋል ወይም ተፈጥረዋል። ፒስፉል ሳይሆን በጦርነት ነው። አንድ ቪዲዮ ሰርቻለሁ ባለፈው the expansion of Islam in North Africa ላይ ቼክ አድርጉት። እዚሁ ቻናል ላይ ፖስትቼዋለሁ። ቢ ምን ይላል? separation of religion and state ሁለቱ ተለያይተው መጀመሪያ እስልምና ከመግባቱ በፊትም በኋላም ላይ አልተለያዩም። በተለይ ከእስልምና ከመጣ በኋላ ሪሊጅን እና ስቴት የሚባሉት ነገር አልተለያዩም። ሰፓሬሽን የሚለው ለዛ ነው። የሃይማኖት መሪው ንጉስም ይሆናል ካሊፍ አይደል? በኋላ ላይ ፕሮፌት መሐመድ ከሞቱ በኋላ በካሊፍ ነው የሚመሩ። እነዚህ ካሊፎች የሃይማኖትም መሪ ናቸው፣ የጦርም ጀነራል ናቸው። ስለዚህ ስቴት እና ሪሊጅን የሚባለው ዘመናዊ አስተሳሰብ ነው፣ በጣም የቅርብ። ለምሳሌ ኢትዮጵያ ላይ 1887 ነው ሴኩላሪዝም ተብሎ የመጣው እንጂ ጥንት ሰዓት የነበረ በኋላም የመጣ አይደለም። ሲለ the system of counting time የጊዜ መቁጠሪያ ነው። ከእስልምና ከመምጣቱም በፊትም በኋላም ተመሳሳይ የሆነ ካውንቲንግ ሲስተም አላቸው። ታይም የሚቆጥሩበት ተመሳሳይ ነው የሚለው። ይሄኛው አይሆንም አይደል? ለምሳሌ እስልምና ከመጣ በኋላ የእስልምና ካላንደር የሚጀምረው መጀመሪያ ከነበረበት አይደለም አይደል? በሂጅራ ወይም የሙስሊም ኮሚኒቲ ስደት ከጀመሩበት የመጀመሪያው ስደት ተብሎ የሚጠራው the first ሂጅራ 622 አካባቢ ላይ ፔሪዱ ራሱ ፈረስት ተብሎ ነው የተጀመረው አይደል? 6th ሴንቸሪ አፍተር ሂጅራ ቢፎር ሂጅራ ተብሎ ካውንቲንግ ሲስተሙ ሙሉ በሙሉ ነው የተቀየረው። ስለዚህ ይሄም ተመሳሳይ ሊያረጋቸው አይችልም። ዲ ያለው ሪስፔክት ኦፍ ካዕባ የካዕባ ሪስፔክት ስቲል አለ አይደል? መጀመሪያም ፕራክቲስ ያደረጉት ነበር እስልምና ከመምጣቱ በፊት፣ በኋላም ላይ ከመጣም በኋላ ሪስፔክት ይደረጋል። ስለዚህ መልሳችን የሚሆነው ዲ ይሆናል ማለት ነው። 28ኛ what was the major political problem that weakened the Zagwe dynasty? ዛጉዌ ዳይናስቲን በጣም ያዳከመው የትኛው ፖለቲካል ችግር ነው? ፖለቲካ ፕሮብለም ነው የሚለው ስፔሲፊክ አድርጎልናል። A conflict over succession to the throne, B divergence among the people they ruled, C competition from outsider force, D opposition from the priesthood። እዚች ጋር በቀላሉ በአጭሩ ስትመልሱት ፖለቲካል ችግር የሆነ የትኛው ነው ካላችሁ ነገስታቶች ወይም የሚመሩት ሰዎች ላይ ያለ ችግር ነው ማለት ነው። እዚች ጋር ለምሳሌ ቢ ምንድነው የሚያደርገው? ምንድነው ችግሩ ይላል። የሚመሩት ህዝቦች ወይም ነገስታቶች የሚያስተዳድሩት ማህበረሰቦች ዳይቨርት አድርገዋል ሀሳባቸውን። እዚህ ጋር ኮምፒቲሽን አውትሳይድ ፎርሰር ነው የሚለው ወይም ኤክስተርናል ፕሮብለም ዳት ዊከን ዘ ዛጉዌ ዳይናስቲ ማለት ነው። ይሄም አይሆንም። ዲላይል ኦፖዚሽን ፍሮም ፕሪስትሁድ ነው የሚለው ቀሳውስት። ይሄ ደግሞ ፖለቲካል ሊሆን አይችልም። ስለዚህ መልሳችን የሚሆነው ኮንፍሊክት ኦቨር ሰክሴሽን ቱ ዘ ትሮን ስልጣኑን የሚይዘው ችግር በመኖሩ በሰላም ስልጣን ሺፍት አናረግም እኔም ንጉስ ሆናለሁ ከሌም ንጉስ ይሆናል በሚል ውጣ ውረድ ላይ ራሳቸውን ቢዚ ስላደረጉት የዛጉዌ ዳይናስቲ እንዲወድቅ አድርጎታል። ስለዚህ መልሳችን ይሄ ይሆናል ማለት ነው። 29ኛ why did the Christian kingdom adopt the gold system after a restoration? ሪስቶሬሽን የሚባል ፔሪድ በኋላ ሪስቶሬሽን የሚባለው መች ነው? 1270 ወይም
የኩኖ አምላክ ከዛጉዌ ዳይናስቲ ስልጣኑን ከቀማ በኋላ he said I restored the Solomonic dynasty የሰለሞኒክ ዳይናስቲ መልሻለሁ ብሎ ነው ያወጀው በአጠቃላይ ዛጉዌዎቹን ካሸነፈ በኋላ ማለት ነው። ከ1270 ጀምሮ እስከ ኢምፔሪየር ኃይለ ሥላሴ ከዙፋናቸው እስኪወርዱ ድረስ እስከ 1974 ያለው ፔሪድ ሰለሞኒክ ዳይናስቲ ተብሎ ይጠራል ወይም በቀላሉ ሪስቶሬሽን ፔሪድ ተብሎ ይጠራል። እነዚህ ሪስቶሬሽን ከ1270 በኋላ ይሄ ጉልት የሚባል ሲስተምን አመጡ። ለምንድን ነው ያመጡት ነው ጥያቄው የሚለው። ለምን መጣ ይሄ ጉልት የሚባለው ስርዓት? it helped to address the challenge come from the ባለርስት የሚባሉት ሰዎች ቻሌንጁን ለመቀነስ ከነሱ በኩል ከባለርስቶች ጋር የሚመጡት ችግሮች ካሉ እነሱን ለመቅረፍ ነው ይላል። be effective administrative the vast territory በጣም ሰፊ የሆነውን የክርስቲያን ሃይላንድ ኪንግደምን አስተዳደር በስነ ስርዓት ለማስተዳደር ኢፌክቲቭሊ በሆነ መልኩ ይላል። መልሳችንም የሆነው ይሄ ነው። ምክንያቱም ሪስቶሬሽን ፔሪድ ተብሎ የሚጠራው ፔሪድ ላይ ክርስቲያን ሃይላንድ ኪንግደም ከታቀደውና ከታሰበው በላይ ግዛቱን እያስፋፋ ሄዷል። ለዚህም the most expansionist ተብሎ የሚጠራው አምደ ጽዮን ነው። በጣም ብዙ ኪንግደሞችን ይዟል። የዘይላትሬ ሩት the Muslim principality ተብሎ የሚጠሩትን አጠቃላይ ይዟል። በጣም እየሰፋ ነው የሄደው። ይሄ ሰፊ የሆነውን ግዛት በቀላሉ ለማስተዳደር ይረዳው ዘንድ ወይም ይረዳቸው ዘንድ በቀላሉ ጉልት የሚባል ስርዓትን አመጡ። ምንድነው ጉልት ስርዓት ሲባል? አንድ አካባቢ የሚያስተዳድር ሰው መሾም ማለት ነው። እዛ አካባቢ የተሾመው ሰውዬ ባለጉልት ተብሎ ይጠራል። ባለጉልት የሚባሉት እዛ የሆነ የሚያስተዳድሩት አካባቢ ሲሰጣቸው ነው። ስለዚህ ይሄ በአጠቃላይ ጉልት ስርዓት ይባላል ማለት ነው። እዛ አካባቢ የተሾመው ሰውዬ ጉልት የመሰብሰብ መፍት አለው፣ ታክስ ይሰበስባል ማለት ነው በቀላሉ። ስለዚህ በስነ ስርዓት ለማስተዳደር እንዲረዳ ይሄንን ይሄ ጉልት ሲስተም የሚባለውን ነገር አምጥተውታል። ሲል ያለው to show the real right of the Agao peoples አገቦች ሙሉ በሙሉ ከዙፋናቸው ተወግደዋል። ዛጉዌ ዳይናስቲ ሲጠፋ አብረው ከስልጣን ተባረዋል። ስለዚህ ምንም አይነት ሾው የሚባል ነገር አይኖረውም። ዲ አድሚኒስተርስ ላንድ ፎር ሞር ፕሮዳክሽን ለሞር ፕሮዳክሽን ተብሎ አይደለም፣ በዋናነት ኢፌክቲቭሊ አድሚኒስትሬትስ the vast territory የሚባለው ነገር መልስ ይሆናል ማለት ነው። 30ኛ ጥያቄ what was the nature of relationship between the Muslim sultanates and other entities in the same period? The same time Ethiopia in the medieval period አሁን ስፔሲፊክ የሆነችዋን ሜዲቫል የምትባለውን የኢትዮጵያን ታሪክ ተወስዱና በሙስሊም ሱልጣኔቶች መካከልና በተመሳሳይ ያሉ ሱልጣኔትም ኪንግደምን በሏቸው ምን አይነት ሪሌሽንሺፕ ነበራቸው? ምን ይመስል ነበር ግንኙነታቸው? እነዚህ ስቴቶች ምን ነበር ግንኙነታቸው? ኮመርሻል ኢን ኔቸር በኔቸር ኮመርሻል ነው ወይም በንግድ ይተሳሰራሉ ይላል። ቢ ኮምፒቲሽን ኤንድ ኮንፍሊክት የፉክክርና የጦርነት ወይም እርስ በርሳቸው ኮንፍሊክት የመፍጠር ነገር ነው ይላል። ዲ ሚሊታሪ አላያንስ ኦቨር በውትድርና ወይም በወታደሮች ህብረት ነበራቸው ይላል። ዲ ዊክ ኤንድ ኢንሲግኒፊካንት አዘርስ ሌሎቹ ደካማና ብቁ ያልሆኑ ናቸው ነው የሚለው። ሜዲቫል ኢትዮጵያን ሂስትሪ ስታስታውሱ ወደ አእምሯችሁ የሚመጣው በሙስሊም ፕሪንሲፓሊቲ ወይም ሙስሊም ሱልጣኔት እና በሌሎቹ በተለይ በክርስቲያን ሃይላንድ ኪንግደም በኩል ያለውና ራሳቸው ሙስሊም ሱልጣኔቶች ከሙስሊም ሱልጣኔቶች ጋር ያላቸው ሪሌሽንሺፕ የከፋ ነበር። በጣም ከፍተኛ የሆነ ስጋት ያለበት ነበር። ስጋቱ ምንድነው? የሙስሊም ሱልጣኔቶቹ የተመሰረቱት አብዛኞቹ በንግድ መስመር ሴንተር ነው ወይም ዘይላትሬ ሩት ተብሎ ከሚጠሩት የንግድ መስመሮች ሜጀር የሚባሉ የንግድ መስመሮች ላይ የተመሰረቱ ናቸው። እነዚህ አካባቢዎቹ አንዱ ሙስሊም ሱልጣኔት አንደኛውን ይፈልገዋል፣ ሌላኛው አንደኛውን ይፈልገዋል። በዚህ ምክንያት ሁሌም መሃላቸው ላይ ምን አለ? ኮምፒቲሽን የሚባል ነገር አለ። ያችን የንግድ መስመርን ለመያዝ ጥረት ያደርጋሉ ሁሉም
ሁሉም ሱልጣኔቶች፣ ሁሉም ኪንግደሞች፣ ትንንሽ የሚባሉ ኪንግደሞች አሉ። እነሱ ሳይቀሩ እዚህ ኮምፒቲሽን ውስጥ ይገባሉ። የሆነ ሰዓት ላይ በመካከላቸው ላይ በኮምፒቲሽን መካከል ግጭት አለ። ለምሳሌ በሙስሊም ሱልጣኔቶቹን ማንሳት እንችላለን። በሱልጣኔት ኦፍ ሻዋና በሱልጣኔት ኦፍ ኢፋት መካከል የተደረገ ኮምፒቲሽን አለ፣ በጣም ወሳኝ የሚባል። በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔት ኦፍ ኢፋት መካከል ያለው ከአዳል ጋር ያለውን ግንኙነት ማንሳት ይቻላል። ሙሉ በሙሉ በሚባል ደረጃ ኮንፍሊክት ነው ያለው እንጂ እነዚህ ያልናቸው አጠቃላይ አይሆኑም። ኮሜርሻል ኔቸር ይሆናል፣ በንግድ ምናምን ይተሳሰራሉ አንዳንዴ፣ ግን ሰላሙ ሲመጣ ሲረጋጉ ምናምን ነው እንጂ ሁሌም ግን ተቃራኒ ናቸው። ግዛቱን ለማስፋፋት እርስ በርሳቸው ኮምፒት ያደርጋሉ። የሆነ ሰዓት ላይ ደግሞ ጥቅም ያጋጫቸዋል። ፔሪዱ የሚጠቀሰው በዚህኛ ይሆናል ማለት ነው። 31ኛ ጥያቄ ላይ ደርሰናል። what was the main cause of the 1977 and 1978 war between the Somalia and Ethiopia? በኢትዮጵያ እና በሶማሊያ መካከል 1977-78 ላይ የተከናወነው ጦርነት ዋነኛ ምክንያቱ ምንድነው? ትልቁ ምክንያቱ ምንድነው ነው የሚለው። a conflict over the desire by both to annex Djibouti ጅቡቲን ሁለቱም ለመያዝ ስለሚፈልጉ ጅቡቲን ለመያዝ ሲፎካከሩ ጦርነት ውስጥ ገቡ ይላል። ይሄኛ ይሆናል? አይሆንም። ቢ disagreement over their common boundary በሁለቱ መካከል ያለው የኮመን ባውንደሪ ወይም የጋራ ድንበር የሚባለው ላይ አልተስማሙም ይላል። አልተስማሙም፣ በድንበር ነው ያጋጫቸው ይላል። ከተሰጡን አማራጮች ቤስት የሚባልና ሜን የሚባል አይደለም። See the weakness of the Ethiopian politics at the time በሰዓቱ የኢትዮጵያ ፖለቲካ ደካማ ነበር። የኢትዮጵያ ፖለቲክስ በእርግጥ ደካማ ነበር። ፖለቲካ ፓርቲዎች እርስ በርሳቸው ኮምፒት ያደርጉ ነበር። በጣም ብዙ ተቃውሞዎች ነበሩ። ኢምፔሪያል ኦር ደርግ ነበር፣ ሚሊተሪ ጁንታ ተብሎ የሚጠራው ደርግ ፖለቲካውን ይዞ ነበር። ብዙ ተቃውሞዎች ነበሩበት። የኤርትራ ጥያቄ ነበረበት፣ ውስጥ ላይ ፖለቲከኞች ነበሩበት። የሶማሊያ እንትን ነበር ሃርሽ። ግን ይሄ እንዴት ምክንያት ሊሆን ይችላል? ሶማሌ ምን አገባውና እዚህ ጋር ይሄኛውም አይሆንም። የኢትዮጵያ ፖለቲካ መዳከም ለሶማሊያ ለጦርነት ምክንያት ሊሆን አይችልም። ዲላ ያለው ሶማሊያስ ኢሪደንቲስ ክሌም ኦቨር ዘ ኦጋዴን ኢሪደንቲዝም የሚባለው አንድ የሆነ የቀረ ግዛት አለኝ ተብሎ እንደሚታሰብ ማለት ነው። ኢሪደንቲስት ማለት እንደዛ ነው። ለምሳሌ during the period of German unification the last battle ወይ ፍራንኮ-ፕራሺያ war የሚባል ጦርነት ላይ ጀርመናውያን ከፈረንሳይ ካሸነፉ በኋላ ሁለት አልሴስ እና ሎረንት ባለፈውም ጠቅሼላችኋለሁ። አልሴስ እና ሎረንስን ወስደዋል። ፈረንሳውያን ለረጅም ሰዓት እነዚህ ሁለት ግዛቶች የኔ ናቸው ሲሉ ነበር። ቀሪ ግዛቶች አሉን የኛ ናቸው። ሶማሊያም በተመሳሳይ ኦጋዴን የምትባል ግዛት አለችን። ግሬት ሶማሌ የምትሳለው ኦጋዴን ጨምሮ ጅቡቲን በኩል አለን፣ ኬንያን በኩል አለን። እነዚህ 5 የሚደርሱ ግዛቶች አሉን፣ እነሱ አንድ እናደርጋለን ሚል ሐሳብ አላቸው። የኛ ግዛት ናት ኦጋዴን በሚል የተጨቃጨቁበት። ስለዚህ መልሳችን ኦጋዴን ናት። ለሶማሊያና ለኢትዮጵያ ትልቅ ጦርነት የነበረው ማለት ነው። ይሄ ጦርነት በዋናነት ኢትዮጵያውያን ሚሊሻ የሚባሉት በጣም ጠንካሮችና በጣም ብዙ ሚሊሻዎች ሄደው ፋይት አድርገው ካራማራ ሚል በየአመቱ የሚከበር የድል በዓል አለ። እዛ ላይ አሸናፊ ሆነው ኢትዮጵያ አሸናፊ ሆናለች። ለዛ ለጦርነቱ ለካራማራ ጦርነት ትልቁ ምክንያት የኦጋዴን ጉዳይ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል። 32ኛ ጥያቄ What was the political situation in French West African colonies after 1945? What was the political situation in the French colonies of West Africa after 1945? ከ1945 በኋላ ዌስት አፍሪካ ላይ የሚገኙ የፈረንሳይ ግዛቶች ሲቹዌሽኑ ምን ይመስላል? ፖለቲካ ሲቹዌሽናቸው ምን ይመስል ነበረ? ሁኔታው ምን አይነት ነበር? ፍላጎታቸው የሰዎቹ ምን አይነት እንቅስቃሴዎችን ሲያደርጉ ነበር ነው የሚለው ዌስት አፍሪካ ላይ ብቻ ማለት ነው።
A. The African call for conditional independence. B. The French opposed local participation in government. C. West Africa nationalist demand full independence. D. The French promise conditional independence. Conditional independence የሚሉ ሁለት እንትኖች አሉ፣ ምርጫዎች አሉ። እዚህ ጋር በአፍሪካውያን በኩል ያለ ኮንዲሽናል ነው፣ ጊዜ ወቅቱን አይቶ ኢንዲፔንደንስን የማግኘት ነገር ይላል። ይሄ ደግሞ ፈረንሳውያን ጊዜውን ሁኔታውን አይተው ቃል የገቡት ነው፣ ነጻ ትሆናላችሁ ወደፊት ብለው ተስፋ የሰጧቸው ነው። ሶ መልሳችን የትኛው ይሆናል? መልሳችን ይሄኛው ይሆናል አይደል? the West African nationalist demand for independence የሚለው ይሆናል። በተለይ ከ1945 ነው ጥያቄው የሚጠይቀን። ከ1945 በኋላ የፈረንሳይ ግዛቶች ወይም የፈረንሳይ ቅኝ ተገዢ ሀገራቶች አብዛኛው ማለት ይቻላል ኢንዲፔንደንስ፣ በተለይ ናሽናሊስቶቹ ለምሳሌ 10ኛ ክፍል ላይ በተማራችሁት ለምሳሌ የብሪቲሽን ሳይሆን እየጠየቀን ያለው የፈረንሳይ ነው። የፈረንሳይ ዌስት አፍሪካን ስናነሳቸው የፈረንሳይ በዌስት አፍሪካ ውስጥ ያሉት እንደነ ሞርታኒያ፣ ሴኔጋል፣ ፍሬንች ሱዳን ወይም ያሁኗ ማሊ ማለት ነው፣ ፍሬንች ጊኒ፣ ኮት ዲቫር አለች፣ አይቬሪ ኮስት ምንላት ማለት ነው፣ አፐር ቮልታ ያሁኗ ቡርኪና ፋሶ ናት፣ ዳሆሚ ያሁኗ ቤኒን፣ ኒጀር ናቸው። እነዚህ አጠቃላይ ፍሬንች ዌስት አፍሪካ በመባል ይጠራሉ። ሌላም ግዛቶች አሏቸው የፈረንሳውያን። ኢኳቶሪያል አፍሪካ ላይ እንደ ቻድ ማንሳት ይችላል። ሴንትራል አፍሪካ ሪፐብሊክ አለ፣ ሪፐብሊክ ኦፍ ኮንጎ፣ ጋቦኖች፣ እነዚህ አጠቃላይ ኢኳቶሪያል ናቸው። ሶ ለምሳሌ ፍሬንች ዌስት አፍሪካ ላይ ስናነሳ የ1958 ሪፈረንደም ማንሳት እንችላለን። ይሄ ሪፈረንደም ያው ቃሉ ራሱ ህዝበ ውሳኔ ነው። ሰዎች የራሳቸውን ውሳኔ እንዲወስኑ ኦፕን ማድረግ ማለት ነው። ሶ በዚህ ሰዓት ምንድነው የተከሰተው? ቻርልስ ዲጓል የሚባለው የፈረንሳይ ፕሬዝዳንት የነበረው አንድ ምርጫ ያቀርብላቸዋል። እሱም ምንድነው? ምርጫ ነው። የስ ኦር ኖ ሚል። የስ ካላችሁ የፈረንሳይ ኮሚኒቲ ትሆናላችሁ፣ ኖ ካላችሁ ደግሞ ኢንዲፔንደንስ ትሆናላችሁ ብሎ ነው ምርጫ ያቀረበላቸው። ሶ የፈረንሳይ ማህበረሰቦች ኮሚኒቲ ላይ ያው ፈረንሳይ የሚተዳደሩበት ወይም አድሚኒስትሬሽናል ሲስተም የሚባለው ፈረንሳይ ማህበረሰቡን ያስተዳድሩት የነበረው በአሲሚሌሽን እና በአሶሲዬሽን በሚባል ነው። ሶ ማህበረሰቦቹ የገዟቸው ግዛቶች የፍሬንች ኮሚኒቲ ናቸው ተብለው እንዲወሰኑ ማለት ነው። ከነዚህን መካከል ለምሳሌ ጊኒ ዌስት አፍሪካ ከሚገኙት ውስጥ ነው ሴኮቱሪ የሚባል የጊኒ ፕሬዝዳንት የጊኒ ኢንዲፔንደንስ ሙቭመንት የሚያከናውን ናሽናሊስት ነው። እሱ ብቻ ለምሳሌ ኖ ብሏል። ከዛ ኢሚዲየትሊ ሂ ጌት ኢንዲፔንደንስ ኢን 1958 ማለት ከዛ 1960 ላይ አብዛኞቹ ኢንዲፔንደንስ ሆነዋል። ስለዚህ መልሳችን የሚሆነው ሙሉ ነጻነት ነው የሚፈልጉት ማህበረሰቦቹ እንጂ ይሄ ኮንዲሽናል ታይቶ ኢንዲፔንደንስ መሆን አይደለም። ፍሬንች ኦፖስ ሎካል ፓርቲሲፓት ኢን ደ ገቨርንመንት ይሄም እንደ ምክንያት ሊሆን ይችላል። ነገር ግን ይሄኛው መልስ ሊሆን አይችልም። መልሳችን ሲ ይሆናል ማለት ነው። ታግለዋል። ራይት እንደነ ኔልሰን ማንዴላ እስር ቤት ታስረው እስከ 1990 ድረስ እስር ቤት ቆይተው ተፋልመውለት ነፃ የወጡት ከአፓርታይድ እስራት ራሳቸውን ነፃ ያወጡት በህዝቦች ትግል ነው። ስለዚህ መልሳችን ኤ ይሆናል። ይሄኛው ኮንደምኔሽን ባይ ዩናይትድ ኔሽን ይሄ ውግዘት እንትን የመጣ ኮንደምኔሽን ማለት ማውገዝ፣ አፓርታይድን ማውገዝ ነው። ይሄ ከብዙ ጥረት ከዚህ ስትረግል በኋላ ነው የሚመጣው። ይሄ ሻርፕቪሌ ማሳካርስ ተብሎ የሚጠራው ወደ 72 የሚደርሱ ሰዎች የተገደሉበትና 1886 የሚደርሱ ሰዎች የቆሰሉበት ክስተት ሻርፕቪሌ ማሳካርስ ከሚባለው ጋር ተያይዞ ነው የዩናይትድ ኔሽን ጨምሮ የተለያዩ ሀገራቶች ውግዘት የጀመሩት ስለ አፓርታይድ ሙቭመንት እንጂ ለፋይቲንግ አፓርታይድን ተፋልመው ነፃነት የሚባለውን ነገር ለማምጣት ይሄ ነገር ብዙ አይሰራም። ሲላለ ዲሞንስትሬሽን አጌንስት አፓርታይድ ባይ ሴኩሪቲ ካውንስል ይሄም በፍጹም ሊሆን አይችልም። ዲል ያለው ቼንጅ ማይንድድ ባይ ኮንስቲቱሽን ላስት ቶክ ኦን ዘ ቦዝ ይሄም አይሆንም። ስለዚህ መልሳችን የሚሆነው ኤ ይሆናል ማለት ነው። ሶ 35ኛ ጥያቄ ላይ ደርሰናል። Where did the first impetus for Pan-Africanism come from?
ስለ ፓን አፍሪካኒዝም ሲነሳ ፓን አፍሪካኒዝም ከየት አካባቢ ነው መነሻው? ፓን አፍሪካኒዝም የሚባለው ይሄ ስለ አፍሪካን ዩኒቲ የአፍሪካ ማህበረሰቦች ተመሳሳይ ሼር ኮመን ካልቸር ኤንድ ኢኮኖሚክ አክቲቪቲ ተብሎ ሀሳቡ የመጣው ከየትኛው አካባቢ ነው የሚለው ኤ አሜሪካን ኤንድ ዌስት አፍሪካንስ፣ ቢ ኖርዘርን ኤንድ ዌስት አፍሪካ፣ ሲ the America and the Caribbeans, D Eastern and Northwestern Africa። የትኛው ይሆናል መልሳችን? ያው ኦብቪየስሊ ምንም ጥያቄ የለውም አሜሪካ እና ካሪቢያንስ አካባቢ ያሉ የአፍሪካ ዲሴንደንቶች ናቸው። ስለ ፓን አፍሪካኒዝም የነጮች የበላይነት ማብቃት አለበት፣ አፍሪካውያን እርስ በርሳቸው ተሰባስበው ሼር የሚያደርጋቸውን ነገር በኮመን አይተው ለአንድነት መቆም አለብን ሚል ሀሳብ የመጣው ሀሳቡ በራሱ አሜሪካና ካሪቢያንስ የአሜሪካና ካሪቢያንስ በዋናነት የምታውቁት ትራንስ አትላንቲክ ስሌቭ ትሬድ ነው። በዚህ አጋጣሚ እዚሁ ቻናል ላይ ትራንስ አትላንቲክ ስሌቭ ትሬድ ወይም የባሪያ ንግድ በሚል ቪዲዮ ሰርቼበታለሁ። ይህንን ጥያቄዎች ከጨረሳችሁ በኋላ ተመልሳችሁ እዩት። በጣም ቆንጆ ቪዲዮ ነው ብዬ አስባለሁኝ። ሪያክሽኖቹንም እያየሁ ነው። እዛ ላይ እዩት። ከአፍሪካ ተነስተው ወደ አሜሪካ የሚወሰዱ ባሪያዎች አሉ። እነዛ ባሪያዎች አፍሪካዊ ናቸው። አሜሪካ ላይ ይሰራሉ። በኋላ ዴቨሎፕ እየሆኑ በትምህርትም በምንም አይነት ነገር ዴቨሎፕ እየሆኑ ሲሄዱ ስለ ነፃነታቸው ስለ አፍሪካ ማንነት ማወቅ ማጥናት ጀመሩ። በኋላ ፓን አፍሪካኒዝም የሚባለው ሀሳብ ጠንስሰው ወደ ተግባር መምጣት የቻሉ ናቸው። ፓን አፍሪካኒዝም መነሻ ሀሳቡ የመጣው አሜሪካ እና ካሪቢያንስ የምትባል ወይም ኒው ወርልድ ብላችሁ ያዙት። እቺ ኒው ወርልድ በሚል አጠቃሉት። እሺ ለዛሬ መጨረሻ የምንለውን የቤት ስራ ሰጥቻችሁ እንለያይ። ያው ማላበዛባችሁ ትንንሽ የማረግላችሁ ቢያንስ በየቀኑ የተወሰኑ 10 ጥያቄዎችን ከሰራችሁ ጥሩ ይሆናል ብዬ ስለማስብ ነው። በአንዴ በጣም ብዙ ቪዲዮዎችን መልቀቅ እችላለሁ፣ ግን ያ ከሚሆን አንድ ቀን 2 ቀን ጋፕ ሰጥቻችሁ በእርግጠኛነት በጣም ብዙ ፖርሽን ስለምንዳስስ የተሻለ ነገር ይዛችኋል ብዬ ተስፋ አደርጋለሁ። ለዛሬ እንደባለፈው በኮሜንት የምታሳውቁኝ ጥያቄ ጠይቂያችሁ ነው የማበቃው። ፔጁን ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። በተረፈ የትኛውም ያልገባችሁ ቶፒክ ካለ ለብቻው ቪዲዮ ሰራላችኋለሁ። ካልሆነም ቴሌግራም ላይ ጻፉልኝና እዛው አስረዳችኋለሁ። 36ኛ ኮሜንት ላይ መልሳችሁን አስቀምጡልኝ። What was the common feature of the Ethiopian election after 1995 constitution? In all election the blank ይላል። A opposition parties managed to weak in the capital. B ruling party managed to forming the government. C rising party won all the seat of the parliament. D the political parties was small in number. 1995 ኮንስቲቱሽን በኋላ ያለው የኢትዮጵያ የምርጫ ሁኔታ ፊውቸሩ ተመሳሳይ የሚያደርጋቸው የኢትዮጵያ ምርጫ ምንድነው የሚለውን ኮመን ነው የሚጠይቀን። እዚች ጋር ኮመን ፊውቸር ነው የሚጠይቀን። መልሳችሁን ኮሜንት ላይ አድርጉት። ፔጁን ሰብስክራይብ ማድረጋችሁን እርግጠኞቹን ለጓደኞቻችሁ አጓሯቸው። አመሰግናለሁ።